አልቆለፍሽም እንዴ? አልቆለፍኩም እንዴ? ሳቆልፍ ነው እንዴ? አተኛችሁም እንዴ? ተኝተናል። ቆማችሁ ያዩዋቸው የቁም እንቅልፍ ነው። አንተ እንኳን ድሮም ያው ነህ። እሺ ኳስ ለማየት ነው የመጣሁት። ይገርማችሁ እንዴ አባዬ ኳስ በዚህ ሰዓት እንዴ? አንተ ትልቅ ሰው አይደል እንዴ? ፕሮግራሙን ያላወጣሁት ኳስ ልጀምር ስል ደረስኩኝ። እኛም ልንጀምር ስንል ነው። ምን ኧረ ያዩ ትልቅ የድል ቀን ነው የሚሆነው። የበደል ቀን ነው እንጂ ሁሌም እንደበደሉኝ ነው። ግን የዛሬው ከፋ። አዎ ገፋው የዛሬው ከፋ። ገፊ አንደኛችንን አባትሽን በጉዲፈቻ ወስደን እናሳድጋቸው እንዴ? ምን ተስኖት በስንቱ ቢባሉ ለሳቸውም ቢሆን ኩራት ነው እንዴ? እስከዚህ ሰዓት ድረስ ሰው ቤት ግፍ አይፈሩም እንዴ? ይሄኔ ኳስ ፕሮግራም ማቋረጥ አለብህ። በዚህ የማይቋረጥ ስድባቸውን ፈርቼ ነው። ወይ ሰፈር እንቀይር እንዴ? ለምን እንዲያናረጋ እንዴት ይሄን ቤት እንሽጠው እና ከነሱ ራቅ ብለን እንኑር? ትንሽ ጉድሮም ለቤተሰብ ቀረብ እንበል ጥሩ ነው ምናምን ብለሽ እዚህ ውስጥ የከተትሽ እንደዛ አይደለም። በስዬ የነሱን እንሽጠው እና ወደዛ እናሽቀንጥራቸው። አይደለም እንደሱ አይደለም። ታዲያ አልመጣልኝም። እንትን አዛውንቶች መጦሪያ እነኛ አዛውንቶች ተንከባክበው የሚያሳድጉ እነሱ ጋር እንዲገቡ ነው ይሻላቸዋል። ምን ተስኖትም ከኩዮቻቸው ጋር ማናት ደግሞ ያቺ አብራቸው የምትኖር ያንቺ እናትሽ ማነው? ባንቺ ረጌ ዙፋን እሳቸውንም ሰብሰብ አድርገን ወደዛ አሽቀንጥሮ መወርወር። ወይ የኔ ነገር ራስቸው እኮ አይደል ሙሉ ቀንን አስበሽ ነው አይደለም? እሱ ይቀበሉናል። ግን ለምን አትሰማኝም? እሺ ምንድን ነው የፈለግሽው? እነ ሄኖክን እንዳትይኝ ብቻ። ለምን አትሰማኝም? እሺ አንቺ የተለየ ሐሳብ ካለሽ አምጪ። እሺ ጥሩ። አሁን ይሄን ሁሉ ነገር ይሄን ሁሉ ጣጣትተን ለምን እናንተ ብቻችን እንወጣንል? እኔና አንቺ አዛውንቶች መጦሪያ ልንገባ ይቀበሉናል? ኧረ በእናትህ ከአዛውንቶች ላይ ውረድ። እነሱ መቼ ከኔ ላይ ይወርዳሉ? አሰምም እንደ ምታው ሲል በሌሊት መንፈቅ። አሁን በዚህ ሰዓት ሰው ቤት ምታው ማለት አለበት? በመንፈቅ ለሊት እንደፈለኩላለሁ። በሌሊት መንፈቅ። እሺ አሁን ይሄ ሁሉ ለምን ቀረብኝ ነው አይደል? ለምን ይቀርብኛል? ሰው አይደለም እንዴ? ብትሰማኝ እኮ ይኸውልህ። እሺ ልስማሽ። ጥሩ ይኸውልህ፣ የሚቀጥለው ሳምንት እርግጠኛ አይደለሁም እንጂ ለስራ ፊልድ መውጣት አይቀርም። ስለዚህ አብሬሽ እንድሄድ። እሱ እንዴት ይሆናል? ማለት አሁን ስራው ቀንቶኝ ከሄድኩኝ ለስራ ነው እኮ የምሄደው በስዬ። ስለዚህ ስራ ከመሄድ በፊት እኔ እናንተ ብቻችንም እንደዛ አትይም እንዴ? ናፍቆት እኮ ከባድ ነው ጅሩቴ። ሁሉ ስለፈልፍ ታዲያ። ስለዚህ ከስራው በፊት በጣም አንዳንድ ጉዳዮች